የዛሬውን ቪዲዮ ከመጀመራችን በፊት ለሁላችሁም አንድ ማሳሰቢያ አለ። እሱም ከቅርብ ጊዜያት ወዲህ የምለቃቸው ቪዲዮዎች ብዙ እየታዩ አይደለም፣ ለበርካቶችም እየደረሱ አይደለም። ይህም የሆነበት ምክንያት ብዙዎቻችሁ ቪዲዮን ከፍቶ ከማየት ውጭ ላይክ እና ሼር ስለማታደርጉ ነው። በመሆኑም ይህን ቪዲዮ ላይክ በማድረግ ጀምሩት። በርካታ ወንድምናቶች ተጠቃሚ ይሆናሉ፣ እናንተም የአጅሩ ተካፋይ መሆን ትችላላችሁ። አሁን ቀጥታ ብዙዎቻችሁ በተደጋጋሚ ስትጠይቁ ወደ ነበረውና በጣም ወሳኝ ወደ ሆነው ትምህርት እናልፋለን። የፊደላት አወጣጥ መኻሪጅ አልሑሩፍ ከተጅዊድ ትምህርቶች ውስጥ በጣም ወሳኙና መሰረታዊ የሆነው ትምህርት ሲሆን ሁሉም የተጅዊድ ህጎች የሚመሰረቱት እዚህ ነጥብ ላይ ነው። ያለሱ የቁርአን አቀራራችንን ማስተካከል ፈጽሞ የማይታሰብ ነገር ነው። በመሆኑ ይህን ተከታታይ የሆነ ትምህርት በመከታተል የፊደል አወጣጣችንን ከጊዜ ወደ ጊዜ በቀላሉ ማስተካከልና ማሻሻል እንችላለን። መኻሪጅ ማለት መኽረጅ ከሚለው ቃል የመጣ ሲሆን የመውጫ ቦታ ማለት ነው። ከተጅዊድ አኳያ ደግሞ አንድ ፊደል ድምፁ የሚመነጭበት ወይም የሚወጣበት የአፋችን ክፍል ወይም ቦታ ማለት ነው። ልክ እንደ ምላስ፣ ጉሮሮ የመሳሰሉት ማለት ነው። ታዲያ አንድ የአረብኛ ፊደል ከአፋችን ክፍሎች ውስጥ የትኛው ቦታ ላይ በትክክልም ድምፁ እንደሚመነጭ ወይም እንደሚወጣ ለማወቅ ከፈለግን በመጀመሪያ ደረጃ ይህን ካርታ ወይም ምስል በትክክል መረዳት ይጠበቅብናል። እዚህ ካርታ ላይ 5 ዋና ዋና የመውጫ ቦታዎች ይገኛሉ። የመጀመሪያው ቦታ አፋችን ውስጥና ጉሮራችን ውስጥ የሚገኘው ክፍት ቦታ ሲሆን ይህ አረንጓዴና ወይነ ጠጅ ቀለም የተቀባው ቦታ ማለት ነው። በአረበኛ አልጀውፍ ብለን እንጠራዋለን። ሁለተኛው ቦታ ጉሮሮ ሲሆን በአረበኛ አልሐልቅ ብለን እንጠራዋለን። ሶስተኛው ቦታ ምላስ ሲሆን በአረበኛ አልሊሳን ብለን እንጠራዋለን። አራተኛው ቦታ እነዚህ ሁለቱ ከንፈሮች ሲሆኑ በአረበኛ አሸፈታን ብለን እንጠራቸዋለን። አምስተኛውና የመጨረሻው አፍንጫችን ውስጥ የሚገኘው ክፍት ቦታ ሲሆን አልኸይሹም ተብሎ ይጠራል። ታዲያ እነዚህ 5 ዋና ዋና የመውጫ ቦታዎች ከስራቸው በርካታ መውጫ ቦታዎችን አቅፈው ይዘዋል። እነዚህ ቦታዎችም መኻሪጅ ተብለው ይጠራሉ። በጥቅሉ 17 የሚደርሱ ሲሆን 28ቱ የአረብኛ ፊደላቶች ከነዚህ ቦታዎች የሚወጡ ይሆናል። እዚህ ላይ ታዲያ አንድ የአረብኛ ፊደል ከነዚህ መውጫ ቦታዎች መካከል የትኛው ቦታ ላይ በትክክል እንደሚወጣ ለመለየት ከፈለግን አንድ ቀላል የሆነ ዘዴ መጠቀም እንችላለን። ይህን ዘዴ በመጠቀም አንድ ፊደል የት ቦታና እንዴት እንደሚወጣ በቀላሉ መለየት እንችላለን። እሱም ፊደሉን ስኩን እናድርግና ከሱ ቀድሞ ሐምዛን ፊደል ጨመረን ሁለቱንም አንድ ላይ ማንበብ ነው። የዛኔ ድምጻችን ቀጥ ያለበት ቦታ የፊደሉ የመውጫ ቦታ ነው ማለት ነው። ለምሳሌ ባ ፊደልን ድምፁ የት ቦታ እንደሚወጣ ለማወቅ ከፈለግን ስኩን እናድርገውና ከኋላው ሐምዛን ፊደል ጨምረን አንድ ላይ እናነባለን። ማለትም አብ አብ አብ። ስለዚህ ከንፈር ላይ ነው የሚወጣው ማለት ነው። ቃፍ አቅ 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 ወደ እንጥል አካባቢ ነው የሚወጣው ማለት ነው። ሲን አስ 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 ምላሳችን መካከል አካባቢ ነው ማለት ነው። ኸ አኽ 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 ወደ ጉሮሮ አካባቢ ነው ማለት ነው ድምፁ። ስለዚህ እናንተም ይህን ዘዴ በመጠቀም የፊደል አወጣጣችሁ ከትክክለኛው ቦታ እየወጣ መሆን አለመሆኑን ማረጋገጥ ትችላላችሁ። እንግዲህ በዚህ መልኩ ስለ ተጅዊድ መሰረታዊ ነጥቦችን ካነሳን አሁን ቀጥታ ወደ መጀመሪያውና በጣም ቀላል ወደ ሆነው የመውጫ ቦታ እናልፋለን። እሱም አልጀውፍ የአፍና የጉሮሮ ክፍት ቦታ። ይህ ቦታ ከአፋችን እስከ ጉሮራችን ድረስ ያለው አየር ወደ ውጭና ወደ ውስጥ የሚተላለፍበት ረጅም የሆነው ክፍት ቦታ ሲሆን ከዚህ ቦታ ላይ 3ቱ የመሳቢያ ወይም የመድ ፊደላት ይወጣሉ። እነሱም አሊፍ፣ ዋው መድና ያ መድ ናቸው። እዚህ ላይ ታዲያ ዋውና ያ ፊደል ላይ መድ የሚል ቃል ጨምረናል። ምክንያቱም የመድ ያልሆኑ ዋውና ያ ፊደል ስላሉ ነው። እነሱ ደግሞ የመውጫ ቦታቸው ከነዚህ የመውጫ ቦታ ስለሚለይ ነው። ታዲያ እነዚህ ሁለቱ ፊደላት የመድ የተባሉበት ምክንያት ምንድነው ከተባለ ዋው ፊደል ራሷ ስኩን ሆኗ ከሳ ቀድሞ ያለው ፊደል ሐረካው ዶማ የሆነ ጊዜ ሲሆን ያ ፊደል ደግሞ ራሷ ስኩን ሆኗ ከሳ ቀድሞ ያለው ፊደል ሐረካው ከስራ የሆነ ጊዜ ብቻ ነው። ከዚህ ውጭ ከሆነ ግን የመድ ፊደል ተብለው አይጠሩ። ታዲያ አሊፍ ፊደልን የመድ ብለን ያልጨመርንበት ለምንድነው ከተባለ አሊፍ ፊደል ሁሌም የመድ ፊደል ሆኖ እንጂ ከዛ ውጭ ሆኖ ሊመጣ ስለማይችል ነው። ስለዚህ እነዚህ 3ቱ የመድ ፊደላት የሚወጡበት ቦታ ከዚህ ከአፋችንና ከጉሮራችን ክፍት ቦታ በመሆኑ እንደ ሌሎቹ ፊደላቶች የሆነ የተገደበ ወይም የተለየ ቦታ ላይ የሚወጡ አይደሉም። ይልቁንስ ከጉሮራችን አንስቶ እስከ አፋችን ጫፍ ድረስ ያለው ክፍት ቦታ ላይ የሚወጡ ፊደላት ናቸው። ለምሳሌ ቃለ ቃለ ስንል አ የሚለው የአሊፍ መድ ድምጽ የሚወጣው እዚህ ቦታ ላይ ነው። የቁሉ የቁሉ ስንል ኡ የሚለው የዋው መድ ድምጽ የሚወጣው እዚህ ቦታ ላይ ነው። ወቂለ
ወቂለ ስንል ኢ የሚለው የያ መድ ድምፅ የሚወጣው እዚህ ቦታ ላይ ነው። ቃለ የቁሉ ወቂለ። እዚህ ላይ አንድ ማወቅ ያለብን ነገር ቢኖር እነዚህን ሶስቱን የመድ ፊደላት በምናወጣበት ጊዜ የአፋችን አከፋፈት ይለያያል። ማለትም ለምሳሌ አሊፍ መድን በምናወጣበት ጊዜ አፋችን ወደ ላይና ወደ ታች አቅጣጫ ትንሽ ከፈት ይላል። ለምሳሌ ቃለ ማአን አላ ስንል ማለት ነው። በዋው መድ ጊዜ ደግሞ ከንፈራችን ወደፊት የሚሰበሰብ ወይም የሚያመጠምጥ ወይም ደግሞ ክብ ግልጽ ነገር የሚሰራ ሲሆን ለምሳሌ የቁሉ የዙቁነ ቁሩኢን ስንል ማለት ነው። በያ መድ ጊዜ ደግሞ ከንፈራችን ወደ ጎን የተወሰነ ሰፋ የሚል ሲሆን ለምሳሌ ወቂለ ወሒለ ሲአት ስንል ማለት ነው። በጥቅሉ እነዚህ ሶስቱ የመድ ፊደላት አልጀውፍ ወይም በአፋችንና በጉሮሯችን ውስጥ የሚገኘው ክፍት ቦታ ላይ የሚወጡ ሲሆን አ ኡ ኢ የሚመስል አይነት ድምፅ አላቸው። እስኪ የተወሰኑ የቁርአን አንቀጾችን እንመልከት። ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ አለዚ ዩወስዊሱ ፊ ሱዱሪ ናስ ቃለ ፈማ ባሉል ቁሩኒል ኡላ ወቃሉ ኩኑ ሁደን አው ነሳራ ተህተዱ ቁል በል ሚለተ ኢብራሂመ ሐኒፋ ወማ ካነ ሚነል ሙሽሪኪን። በጥቅሉ እንግዲህ መኽረጅ ማለት አንድ ፊደል ድምፁ የሚወጣበት ወይም የሚያመነጭበት የአፋችን ክፍል ማለት ሲሆን 5 ዋና ዋና የመውጫ ቦታዎች ይገኛሉ። እነሱም የመጀመሪያው የአፋችንና የጉሮሯችን ክፍት ቦታ አልጀውፍ፣ ሁለተኛው ጉሮሮ አልሐልቅ፣ ሶስተኛው ምላስ አልሊሳን፣ አራተኛው ሁለቱ ከንፈሮች አሸፈታን፣ አምስተኛው የአፍንጫችን ክፍል አልኸይሹም ናቸው። አንድ ፊደል የት ቦታ ላይ እንደሚወጣ ለማወቅ ከፈለግን ፊደሉን ስኩን በማድረግ ከኋላው ሐምዛ ፊደልን በመጨመር አንድ ላይ በማንበብ ድምፁ ቀጥ ያለበት ቦታ የፊደሉ መውጫ ቦታ ነው ማለት ነው። በዛሬው ቪዲዮአችን የመጀመሪያውን የመውጫ ቦታ አይተናል። እሱም አልጀውፍ ሲሆን ከሱ ሶስቱ የመድ ፊደላቶች እንደሚወጡና እንዴት እንደሚወጡ ተመልክተናል። ይህ ትምህርት ጠቃሚ ነው ብላችሁ ካሰባችሁ ኮሜንት ላይ ሐሳብ አስተያየታችሁን አስፍሩልኝ። የእናንተን ፍላጎት አይቼ በቀጣይ ክፍሎች የምንመለስበት ይሆናል። ብዙዎቻችሁ በጠየቃችሁኝ መሰረት ቁርአንን በኦንላይን በግል ከኔ ጋር መቅራት ለምትፈልጉ ለተወሰኑ ሰዎች በቀን 30 ደቂቃ በሳምንት 5 ቀን እድሉን አመቻችላችኋለሁ። ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻዬ አናግሩኝ፣ ተመዝግባችሁ መጀመር ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።